number 1 which of the following is the fraction form of 4.7 4.7 ይሄ ምንድነው ዴሲማል ነው ወደ ምንድነው የምቀይረው change into a fraction ወደ ክፍልፋይ ነው የምቀይረው ማለት ነው 4.7 ነው ክፍልፋይ ለመቀየር ከ10 ነጥብ በኋላ ያለውን ቁጥር እናያለን 7 የስንት ቤት ነው የአንድ አስረኛ ቤት ነው ስለዚህ በስንት እናባዛዋለን 4.7 ታይምስ 10 ኦቨር 10 ማለት አንድ ነው ማንኛውም ቁጥር በአንድ ሲባዛ ቁጥሩ ስለማይቀየር ማለት ነው ስለዚህ እቺን 0 ለማጥፋት እቺ ከነጥቧ ወደ ቀኝ አንድ የተሸራታለች ስለዚህ እቺ ነጥብ ወታጅ ተቀመጠች ማለት ነው ምን ይሆንና 47 ሲባዛ አንድ አስረኛ ማለት እንችላለን ስለዚህ 47 ሲባዛ በአንድ 47 ይሆናል ማንኛውም ቁጥር ታታ አንድ ስላለው አንድ ሲባዛ በ10 10 ኤን ስናይ 4/10 ቢ 7/10 ሲ 47/10 ስለዚህ መልሳችን ማለት ነው ሲ 47/10 ሌሎቹ እንደ ማሳሳቻ የተቀመጡ ናቸው ማለት ነው ወደ ሁለተኛው ስናይ which of the following number line show the correct representation of 5/6 7/9 and 4/5 እነዚህ ጥያቄዎች የተሳዘባርቀው የተቀመጡ ሊሆን ይችላል በቅደም ተከተልም ሊሆን ይችላሉ ግን ነምበር ላይን የራሱ የሆነ እንትን አለ አጋዝ ከግራ ወደ ቀኝ እየጨመረ የሚሄድ ነው ስለዚህ ለመለየት ሁሉንም ክፍልፋዮችን ወደ ዴሲማል መቀየር ይኖርብናል ማለት ነው ወደ ዴሲማል ለመቀየር ያንዳንዱ 5/6ን ወደ ዴሲማል ስንቀይረው 0.83 ይሆናል 7/9 ወደ ዴሲማል ስንቀይረው 0.77 እያለ ይቀጥላል ያው ነጥብ የምናደርገው የሚቀጥል መሆን ለማሳየት ነው 4/5 ወደ ዴሲማል ሲቀየር 0.8 ይሆናል እንግዲህ ዴሲማሎችን ደግሞ ለማወዳደር መጀመሪያ ከነጥብ በፊት ያለው ወይም ሙሉ ቁጥሮች እናያለን ሙሉ ቁጥሮች ላይ ስናይ ሁሉም 00 እኩል ናቸው ማለት ነው ወደ የትኛው እንሄዳለን ወደ ዴሲማሎች አንደኛ የአንድ አስረኛ ቤት እናያለን የአንድ አስረኛ ቤት ስናይ ይሄ 8 ነው 7 8 ስለዚህ ከሁሉም ትንሹ ማን ነው ማለት ነው ይሄ ቁጥር ትንሽ እንደሆነ አወቅን ስለዚህ 7/9 መጀመሪያ እናገኛለን ማለት ነው ያንሳል ለዛን አሁን ደግሞ ማንና ወዳድራን 5/6 እና 4/5 ለማወዳደር የስንት ቤት እናያለን ይሄ ክፍቱን ቦታ በዜሮ መተካት እንችላለን ይሄ ስንት ነው የአንድ መቶኛው ቤት 3 ነው ይሄ 0 ነው ስለዚህ ማን ነው ማለት ነው የሚያንሰው 4/5 ያንሳል ማለት ነው ከዛ ለዛን 5/6 በቅደም ተከተል በዚህ መልክ የተቀመጠ ነምበር ላይን ካለ እሱን እንመርጣለን ማለት ነው ኤ 4/5 ነው የሚለው እኛ አይደለም ማለት ነው ቢ 7/9 እሺ ከዛ ማነስ ቀደም 5/6 ይሄም አይደለም ማለት ነው ስንሄድ ግን ሲም በተመሳሳይ 5/6 አስቀድም አይደለም ዲ ስንሄድ 7/9 ከዛ 4/5 ከዛ 5/6 ስለዚህ መልሳችን ማለት ነው ዲ ነው ለምን በነምበር ላይን ላይ ከትንሽ ወደ ትልቅ ከግራ ወደ ቀኝ ከግራ ይሄ ግራ እጃችን ነው ይሄ ቀኝ እጃችን ነው ከግራ ወደ ቀኝ ስንሄድ እየጨመረ መሄድ ያለበት ትንሹ ቁጥር ወደ ግራ ነው መገኘት ያለበት ስለዚህ 7/9 ለዛን 4/5 ለዛን 5/6 ስለሆነ በዚህ ይሄ ነው መልሳችን ማለት ነው ነምበር 3 which of the following describes the relationship among whole number integer and rational number whole number በማን ይወከላል the set of whole number w ነው the set of integer z ነው the set of rational number q ነው እንግዲህ whole number ማለት ማን ያዘ ነው 0 whole number ወይም መቁጠሪያ ቁጥር የሚይዘው እና ማን ነው 0 whole number 0 1 2 3 ኢንቲጀር ማለት ኔጌቲቭ ቁጥርን ይዛል ስለዚህ ዶት እናደርግና ኔጌቲቭ 2 ኔጌቲቭ 1 0 1 2 ራሽናል ነምበር የምንለው ሁሉንም የያዘ ነው ራሽናል ነምበር ማለት ዴሲማልንም ይዟል ፍራክሽንም ይዟል ኢንቲጀርም ሁሉንም የያዘ ነው ስለዚህ ማን በማን ውስጥ ይቀመጣል ነው ሆል ነምበር ኢዝ ዘ ሰብሴት ኦፍ ኢንቲጀር ማለት ይችላል ለምን ሁሉም የሆል ነምበር አባላት ከማን ውስጥ ይገኛሉ ከኢንቲጀር ውስጥ ይገኛሉ ሌላ ደግሞ ኢንቲጀርን ስናይ ደግሞ ኢንቲጀር ዘ ሰብሴት ኦፍ ራሽናል ነምበር ለምን ሁሉም እነዚህ ኔጌቲቭም ሆነ ፖዚቲቭ 0 በማን ውስጥ ይገኛሉ በራሽናል ነምበር ይገኛል ስለዚህ ትክክለኛው የሚገልጽልን ማንኛው ሆል ነምበርስ ይሄ አይደለም ቢ
ሆል ነምበር ዘ ሰብሴት ኦፍ ኢንቲጀር ዘ ሰብሴት ኦፍ ራሽናል ነምበር። ስለዚህ መልሳችን ማን ነው? ቢ ነው ማለት ነው። ሌሎቹ ለማሳሳት የቀረቡ ናቸው። ነምበር 4 which of the following comparison of two rational number is correct? ሁለት ክፍልፋዮችን ለማወዳደር የምንጠቀማቸው ነገሮች በጣም ቀላል ክሪስ ክሮስ ማለት ነው። እዛው ላይ ለምሳሌ እዚህ ጋር ኤ 5/7 ግሬተር 7/9 ነው 7/8 ወይም በሌላ አገላለጽ 5/7 7/8 ክሪስ ክሮስ እናደርጋለን። 5 times 8 40 7 times 7 49 ስለዚህ ማን ያንሳል? 40 ያንሳል። ይሄ ነገር ያንሳል ማለት ነው። ይሄ ትክክል ይበልጣል ነው የሚለው ትክክል አይደለም ማለት ነው። ያንሳል። አሁንም መልሳችን ትክክል አይደለም። ትክክል ይሄ መልሳችን አይሆንም። ግሬተር ዛን ብሎ ስለተገለጸ ማለት ነው። ቢ 12/5 9/4 ክሪስ ክሮስ ስናደርግ 12 times 4 48 5 times 9 45 48 ከማን ይበልጣል? ከ45 ይበልጣል። እዚህ ግን ምንድነው የሚለው ሌዛ ነው የሚለው ትክክል አይደለም። ኮሬክት ሪፕሬዘንቴሽን አይደለም። እሺ 7/2 7/2 15/4 ይሄን ደግሞ ክሪስ ክሮስ እናደርግ 7 times 4 28 2 times 15 30 አሁንሳ ሌዛን ይሄ ግን ምን ይላል? ግሬተር ዛን ነው። አሁንም ይሄ ትክክል አይደለም ማለት ነው። ዲ ስንሄድ 5/6 5/6 13/15 13/15 እናባዛ 5 times 5 25 5 አለኝ ተዋለኝ 5 times 1 5 75 ማለት ነው። 6 times 3 18 8 1 አለኝ 6 times 1 6 7 ስለዚህ ለዛን ነው ለዛን። ስለዚህ ይሄ መልስ ማለት ነው ትክክል ነው ማለት ዲ ነው መልሳችን። ስናወዳደር ክሪስ ክሮስ እያደረግን ማወዳደር እንችላለን ማለት ነው። ነምበር 5 13/27 plus 8/9 13/27 plus 8/9 which is equals to ይሄ ታችኛው አንድኛው ለአንድኛው አብዥ ከሆነ ትልቁን ቁጥር እንወስዳለን፣ ወይም አንድኛው ለአንድ ብዜት ከሆነ ትልቁን ቁጥር እንወስዳለን። ስለዚህ 27 እንወስዳለን። የጋራ 27 የጋራ ስንወስድ 27 ሲካፈል ለ27 አንድ ጊዜ 13 13 ይሆናል። ሲደመር 27 ሲካፈል ለ9 3 ጊዜ 8 24 ይሆናል ማለት ነው። ስለዚህ 13 ሲደመር 24 37 27ኛ። ስለዚህ ሌላ መልፋት አይኖርብንም። ይሄንን የያዘው ምርጫ የትኛው ነው? ሲ ነው ማለት ነው። ሌሎቹ ለማሳሳት የቀረቡ ጥያቄዎች ናቸው። ሌላ ስድስተኛን ጥያቄ ስናይ ነምበር 6 15/24 times 3/20 which is equals to ምርጫውን ስናይ ያው በፍጥነት ለመስራት ምርጫውን ስናይ የተቃለለ ነው። የተቃለለ ስለሆነ እዚሁ ሳንደክም እዚሁ ማቃለል እንችላለን። አንዱ ከአንዱ ስለሚያቃልለው ለምሳሌ 24 3 መቃለል ይችላሉ። 3 ሲካፈል ለ3 ስንት ነው? 1 24 ሲካፈል ለ3 ስንት ነው? 8 ልብ እንበል። ምክንያቱም ለ3 ሁሉም ለ3 አካፈልኩት ማለት 3 ሲካፈል ለ3 1 ስለሆነ ልክ በአንድ እንዲያባዛው ነው የሚቆጠረው። አሁን ከዚህ አንድ ቀርቶኛል፣ እዚህ ጋር 8 ቀርቶኛል። ይሄን ደግሞ 15 እና 20 መቃለል ይችላሉ። እቺ በ5 ስንት ሆናለች? 3 እቺ በ5 4። አሁን እዚህ ጋር 3 ቀረኝ፣ እዚህ ጋር 4 ቀረኝ። በስንት ነው ያቃለልኩት? በ5 5ኛ። አሁን የቀሩትን እናባዛለን። 3 ሲባዛ በ1 3 8 ሲባዛ በ4 32። ስለዚህ 3 32ኛ የሚል ምርጫ ካገኘን እሱን እንመርጣለን ማለት ነው። 3/32 በዚህ መልኩ በቀላሉ አባስተን አካፍለን ሳንሄድ ካቃለልን በኋላ ማባዛት እንችላለን። ሌላ ነምበር 7 11/38 11/38 divided by 22/19 ይሄን ለመስራት ደግሞ ያው በማካፈል ህግ ገልብጠን ማባዛት ማለት ስለሆነ 11 አካፋይ መገልበጥ ነው። 11
ኦቨር 38 ታይምስ 19 ኦቨር 22 ልክ ቅድም እንደሰራ ነው። ይህንንም እዚሁ ላይ ማቃለል እንችላለን። 11 በ22 ይቃለላል። 11 ሲካፈል 11 አንድ ጊዜ፣ 22 ሲካፈል 11 ሁለት ጊዜ። ስለዚህ ይህንን ለ11 11ኛ ወይም በአንድ ያባዛሁት ማለት ነው። በተመሳሳይ ይህንም 19 ሲካፈል 19 አንድ ጊዜ፣ 38 ሲካፈል 19 ሁለት ጊዜ። ስለዚህ እዚህ ጋር አንድ፣ እዚህ ጋር ሁለት፣ እዚህ ጋር አንድ፣ እዚህ ጋር ሁለት ቀርቶናል። አንድ ሲባዛ በአንድ አንድ፣ ሁለት ሲባዛ ሁለት አራት። አንድ አራተኛ ነው መልሳችን። አንድ አራተኛ የያዘው ምርጫ የትኛውን ነው? ሲ አንድ አራተኛ። ወደ 8ኛ ጥያቄ ስንሄድ a person saved 15,000 ብር at 9% simple interest per year in Abai Bank for 5 years. How much interest would he earn at the end of 5 years? እንግዲህ አንድ ሰው 15,000 ብር አስቀመጠ። ወለዱ በምን ያክል ነው የሚወልድለት? 9% ነው እየወለደ የሚሄደው። ለስንት አመት ነው ያስቀመጠው? ለ5 አመት ያክል ነው ያስቀመጠው። How much interest he earned at the end of 5 years? ከ5 አመት በኋላ ወለዱ ስንት ሆነለት ነው? ይሄ ሰውዬ ይሄ 15,000 ብር በ9% ያስቀመጠው በአባይ ባንክ ከ5 አመት በኋላ ስንት ሆነ ወለዱ ነው። ስለዚህ ኢንተረስት ቀመር አለን የራሳችን። ኢንተረስት ማለት ፕሪንሲፓል ታይምስ አር ታይምስ ቲ። አይ ኢንተረስት ነው። ፒ ፕሪንሲፓል ወይም ዋና ገንዘብ የተቀመጠው ገንዘብ ነው። አር ሬት በፐርሰንት ነው። ቲ ታይም በይር ማለት ነው። ታይማ ጊዜ ስለሆነ ስለዚህ ጊቭናችንን እናወጣለን። ጊቭን ፒ which equals to 15,000 ብር። እሺ አር ሬት 9%። 9% ማለት በ9 ኦቨር 100 9 መቶኛ ማለት ነው። ቲ which equals to 5 years። ከዚህ በኋላ አይ ሪኳርዳችን ማን ነው? አይ ስኳርስ ቱ ሃው ማች ሶሉሽን አይ ስኳርስ ቱ ፒ አር ቲ በፒ ቦታ 15,000 ያው እንትሮቹን እተዋቸዋለሁኝ። 15,000 ሲባዛ በአር ቦታ 900ኛ 9 ኦቨር 100 አሁንም ታይምስ 5። እነዚህም በቀላሉ ማካፈል ይቻላል። 2 በ2 ይጠፋል። ምክንያቱም ከላይ ያለውን ከታች ያሉ 2 ዜሮች ማጥፋት ስለሚችሉ ማቃለል ስለሚችሉ ማለት ነው። ከዛ 150 ሲባዛ 9 ሲባዛ 5 45 ይሆናል። ይሄን እናባዛው 45 ሲባዛ በ15 5 ጊዜ 5 25 5 ጽፌ 2 አለኝ። 5 ጊዜ 4 20 ያለ ጋር 22 አንድ ጊዜ 5 አንድ ጊዜ 4 5 7 6 እዚች አንድ ዜሮ ትቻለሁ። ዜሮ ትጨምራለህ 6 ስንት ሆነ ማለት 6750 ብር ነው ወለዳችን ማለት ነው። ስለዚህ ይሄን የያዘው ምርጫ የትኛው ነው? ኤ 6750 ብር ነው ኢንተረስታችን ማለት ነው። ወደ 9ኛ ጥያቄ ስንሄድ ኢፍ ያው ኤክስን አልጻፋትም። if x which is equals to 9 over 7 then what is the value of x square is equals to how much? ይህን ለመስራት x square ከx ቦታ ማንተካለን 9 over 7 the whole square 9 square ሲሆን 9 square ሆነ 9 times 9 ወይም 9 ሲባዛ በ9 ነው ስንት ይሆናል? 81 7 ስኩዌር ሆነ ማለት 7 ሲባዛ በ7 በራሱ ማባዛት ስለሆነ 49። ስለዚህ 81 ኦቨር 49 የሚለው ይሄ ሲመልስ ነው ማለት ነው። ሌሎቹ ለማሳሳት የቀረቡ ናቸው። ወደ 10ኛው ጥያቄ ስንሄድ what is the value of the square root of 64 over 121? እንግዲህ በስኩዌር ሩት ማለት ሁለት ቁጥሮች ራስ በራሳቸው ሲባዙ ነው የሚሰጠን ማለት ነው። ስኩዌር the opposite of square ማለት ነው 64 over 121። ይህ ማለት 64 ማለት 6 ስኩዌር ሩት
8 ታይምስ 8 ኦቨር 11 ታይምስ 11 ነው። ስለዚህ ይሄ ሲወጣ አንዷ ናት እኩል የሆነ ስለሆነ 8 11ኛ ሲባዛ 8 11ኛ ስለሆነ ይሄ ሲወጣ አንዱ ነው የምናወጣው 8 ኦቨር 11 ይሆናል። መልሳችን ማን ነው? ቢ ነው ማለት ነው። በዚህ ቪዲዮ ይበቃናል። በቀጣይ ቪዲዮ ደግሞ ሌሎች የቀሩት ጥያቄዎችን እንሰራለን።